ሰላም እንዴት አላችሁልኝ? ዛሬ እንግዲህ በሌላ በተለየ በቆንጆ ቪዲዮ ተገናኝተናል። ብዙ እናቶች በተለይ ሰሞኑን ሶሻል ሚዲያ ላይ እንጀራችን አላምር አለ፣ እንጀራ እየደረቀ አስቸገረን፣ እንዴት ነው አብሲቱ ምንድነው? እንዴት እንጠቀም፣ ምን እናድርግ የሚለውን ነገር እያየሁኝ እየሰማሁኝ ስለሆነ እኔ ደግሞ በበቆሎ ዱቄት አብሲት ምን የመሰለ ቆንጆ የሆነ እንጀራ እንዴት እንደምንጋግር ከመጀመሪያ ሊጥ ከማብኳት እንግዲህ ጀምሬ እስከሚጋገር በሶስተኛው ቀን እንጀራ ምን ይመስላል የሚለውን ነገር ሙሉውን እንግዲህ ፕሮሰስ ይዤላችሁ ቀርብ ያለሁኝ። እንግዲህ አብሲት ከመጣል ነው የምንጀምረው። እኔ ለለወስኩት ልውስ የሚበቃኝን ያህል የበቆሎ ዱቄት በምታዩት መልኩ መጥኛለሁኝ። በቆሎ መመጠን ያስፈልጋል። ከበቆሎ ዱቄታችሁ ጋራ ትንሽ የለወሳችሁትን ልውስ አንድ ጭልፋ የሚያክል በትንሹ ጭልፋ ማለት ነው በቆሎ ዱቄታችሁ ላይ ታደርጉና አንድ ላይ ትበጠብጡታላችሁ ማለት ነው። ትንሽ ከሊጡ ማለት ነው። በዚህ በምታዩት መልኩ ታደርጋላችሁ። ውሃችንን እንግዲህ እንደየቤቱ ነው እንግዲህ የሚለያየው ብዛት። የአብሲታችን ውሃ በዚህ መልክ ከፈላልን በኋላ የበጠበጥነውን የበቆሎ ዱቄት እንዳይጓጉልብን ልክ እንደ አጥሚት እንደዚህ እያማሰልን እንጨምራለን። እኔ በጣም ለብዙ አመት የተጠቀምኩበትን ነው ወደ እናንተ ይዤላችሁ የቀረብኩትና እንጀራ በጣም ነው የሚያሳምረው። ብዙ ሰው እንደውም የበቆሎ ዱቄት እንጀራ ያደርቃል ብለው ያስባሉ፣ ግን እንጀራ በጣም ነው የሚያለሰልሰው። በሶስተኛው ቀን ያለውን እንጀራም ማሳያችሁ ነው የሚሆነው። መሞከር አሪፍ ነው። አዲስ ነገር ሞክሩ። በደንብ አድርገን ማማሰል ይኖርብናል፣ እንዳይጓጉልብን፣ እንዳይዝብን። በቆሎ ስለሆነ የመያዝ ባህሪ ስላለው ማማሰል አለብን ልክ እንደ አጥሚት። በምታዩት መልኩ በደንብ እንደዚህ ተንተክትኮልናል። አንድ ዙር ከተንተከተከልን በቂ ነው። ከእሳታችን ላይ ካወረድን በኋላ ቀዝቃዛ ውሃ በእጃችን እያርከፈከፈን እናደርግበታለን፣ ከላይ ስልባዎት እንዳይፈጥርብን ማለት ነው። እንደዚህ አድርገን ውሃችንን አርከፍክፈን ከ30 እስከ 40 ደቂቃ እንዲቀዘቅዝ እንተዋለን። ከቀዘቀዘልን በኋላ በደንብ አድርገን እንደዚህ እናማስለዋለን። ወደ ሊጣችን ከመጨመራችን በፊት የበቆሎ ዱቄት የበቆሎ አብሲት ትኩስ ሲጨመር ነው እንጀራን የማያሳምረው። ገና ልክ ከእሳት እንደወረደ ወደ ሊጣችን የምንጨምር ከሆነ እንጀራችን አያምርም። ግን አቀዝቅዘ ነው ስንጨምር እንጀራችን ቆንጆ በጣም ለስላሳ በጣም ያማረ እንጀራ ነው የሚወጣልንና ታዩታላችሁ። በደንብ እንደዚህ ካዋህድ ነው በኋላ ወደ አዘጋጀነው ሊጣችን እንገለብጣለን ማለት ነው። አንዳንድ ሰዎች በወፍራሙ ያደርጉትና ሊጋግሩ ሲሉ ውሃ ይጨምሩና ካቀጠኑት በኋላ ነው የሚጋግሩት። እኔ ግን መጀመሪያ አብሲት ልክ አሁን እንደዚህ ከጨመርኩኝ በኋላ አቀጥነዋለሁ። የምፈልገውን ያህል መጠን እንዲይዝ አድርጌ ካቀጠንኩት በኋላ ሲቦካልኝ ውሃ አልጨምርም። በዚህ መልክ እስቲ ሞክሩት። አንዴ አቅጥናችሁ ሊጣችሁ ኮፍ ሲልላችሁ ወደ መጋገር ብትሄዱ ውሃ ባትጨምሩ። እኔ እንደዛ ስለሆነ የምጠቀመውን ነው እያሳዩአችሁ ያለሁትና በዚህ መልክ ደግሞ ሞክሩት እስቲ።
እንደዚህ አድርገን እናዋህዳለን። እኔ ይሄው መጠኔ ይሄ ነው። ከርነን እንግዲህ ከ30 እስከ 40 ደቂቃ ኩፍ ይልልናል። በዚህ መልክ ኩፍ ብሎልናል። ቀጥታ አሁን ወደ መጋገሩ ነው የምንሄደው። እንግዲህ 30-40 ደቂቃ ከቆየ በኋላ ነው በዚህ መልክ ኩፍ ያለው። ብዙም አይቆይም ለመብካት። ምጣዳችንን አስሰን እንጀራችንን እናሰፋለን። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። በየጊዜው የሚለቀው ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን አትርሱ። ኮሜንታችሁን እጠብቃለሁኝ። የእናንተ እንግዲህ የአብሲት አጣጣላችሁ የእንጀራ አገጋገራችሁ ምን ይመስላል የሚለውን ኮሜንት ላይ አሳውቁኝ። እንጀራ እንዳይሻግትብን በእጃችን ባንነካ እንደዚህ ቀስ ብለን በሰፌዳችን ብናነሳው ቆንጆ ነው። አንዳንዴ እንጀራ ይሻግታልና ያለ ቀኑ በዚህ መልክ እንግዲህ ሞክሩት። በምታዩት መልኩ ቆንጆ እንጀራ ወጥቶልኛል። እናንተም እንደምትሞክሩት ተስፋ አደርጋለሁ። በምታዩት መልኩ በጣም ቆንጆ ነው። አይኑ በጣም ያምራል፣ ልስላሴው። ይሄ እንጀራ እንግዲህ በሶስተኛው ቀን ነው። በሶስተኛው ቀን ምንም አይነት የመድረቅ ባህሪ የለውም። እንደምታዩት በጣም ለስላሳ ነው። በጣም አሪፍ እንጀራ እንደሆነ ነው ያለው። እናንተም በየቤታችሁ ይህንን ዘዴ እንድትጠቀሙ እየጋበዝኩኝ ለዛሬው በዚህ ያበቃሁኝ። ሰላም ቆዩኝ። ቻው ቻው።